ከሴቶች ጸጉር ስራ ጀምሮ ከፑል ቤት አጫዋችነት ጀምሮ ብዙ ነገሮችን ካስተናጋጅ ጭምር ያልሞከርኩት ነገር የለም። እርግጠኛ ነኝ የረሳሁት ነገር ይኖር። በዚህ አጋጣሚ ተማርኩት ጎንደር ዩኒቨርሲቲ ነው። ሽጉጥ ለመጀመሪያ ጊዜ የተተኮሰብን አጋጣሚ ለኔ ቅርቤ ነው። ምናልባት 50 ሜትር። በዛ መሃል አንደኛዋ ጓደኛችን ጠፋች። እድሜ ስንት ነው? የሰውነቴ መግዘፉን አትዩ። ማንቸስተርን ከመጀመሩ ነው መደገፍ የጀመርከው? የሚጣሉ ፍቅረኛሞች ነው። የሆነ ሰዓት ይደብራል፣ የሆነ ሰዓት ትታረቃለና ዩናይትድም እንደዛ ነው። ወተቱን ጨርሰናል እኛ ሰፈር ያለው ኖር የፈገግታ ሪያክት ተከታታዮች እንዴት ናችሁ? ብሩክ ዘሪሁን ወይ ደግሞ በሶሻል ሚዲያው ብሩክ ዚቲ ይባላለሁ። ጥያቄዎቻችሁ ለመለስም ተዘጋጅቻለሁ። የመጀመሪያው ዛሬ ቀንህ እንዴት ጀመርክ? ላለፉት 1 ወራት ጀምሮ ባለቤቴ እርጉዝ ስለሆነች የመጀመሪያ ስራዬ ልጆቼን ትምህርት ቤት ማድረስ ነው። ምንም እንኳን ባልወድም ጠዋት መነሳት አልወድም። ከዛ በቅርቡ ያቋቋመው ማህበር ነበር፣ የነሱ ስብሰባ ነበር። እሱን ጨርሼ ደግሞ ወደ ሰሚት አካባቢ አንድ ጉዳይ ነበረኝ። ከዛ መልስ ቀጥታ እዚህ ይገኛለሁ። ሁለተኛ ጥያቄ ሃይ ስኩል እያለህ ምን አይነት ልጅ ነበርክ? በጣም የምወደው የእድሜ ክልሌ ነው ሃይ ስኩል የተማርኩበት። በጣም ረባሽ፣ ከሰው ጋር ተግባቢ። ይህን ቪዲዮ የሚያዩት ያውቁታል። አዲስ ከተማ እድላችን አብረን የተማር ከተማሪዎች ብስኩት እየመነተፍን ረፍት ሰዓታችን የምናሳልፍ የሰው መሳይ የምንበላ ብቻ ወጣት ሆነ ወይ ደግሞ ቲኔጀር ሆነ የምናደርጋቸውን ሁሉ አድርጌ አልፌያለሁ። አይቆጨኝም። ካለፈ በኋላ ያው አንዳንዴ ዊርድ ነገር ቢመስልም በሰዓቱ ግን አጣጥመነው አልፈናል። ረባሽ ከሚባሉት ውስጥ ነበርኩኝ ሃይስኩል ላይ። እንደዛ አትመስልም ግን አሁን ባህሪህን ሳይ ጓደኞቼም ሆነ ሶሻል ሚዲያው ላይ ሲያዩት እንደ ያኛው ብሩክ ነው ይላሉና አንዳንዴ የምታልፍባቸው መንገዶች አንዳንዴ ሼፕ ያደርጉሃል ብዬ አስባለሁና ዱርዬ ሆኜ ወይ ደግሞ ረባሽ ሆኜ አልፌበታለሁ። ሰው እድሜውን መስሎ ሲያሳልፍ ደስ ይላል ማለት ነው አይደል? ምንም ጥያቄ የለውም። በጣም የምወደሱን ነገር መስለን ሁኔታውን እየረገጠ ነው። ስቴፕ ባይ ስቴፕ ዘለን በሊፍት ከምንወጣ ይልቅ ደረጃውን ምረጡ ይባላልና እያንዳንዷን ነገር አልፌባታለሁ። መጥፎ የሆነውን ትቻለሁ፣ ቆንጆ ነው ደግሞ አዳብሬ ይያወለሁ ብዬ አስባለሁ። አሁንም ድረስ የምታውቃቸውን ጓደኞችን የምታገኛቸው አይነት ሰው ነህ ወይስ? እኔ በባህሬ ሰርክሌን ማጥበብ ወዳለሁ። ያለሁበት ላይ ስትሬች ማድረግ። አሁን ለምሳሌ ድሮ የማውቃቸው ጓደኞችን ባገኛቸው ካቆምንበት ነው የምንቀጥለው። ምንም ችግር የለብኝም። እንደዛ ነው ባህሪ። ካንተ ጋር ከሆንኩ አንተ ጋር ያለኝ ነገር ነው ማዳበር የምፈልገው። ሰርክል ሲሰፋ አንዳንድ ሀሳቦች ይበታተናሉ፣ አይዲያዎች ሼፕ አትደረግምና ግን ከጓደኞቼ ጋር በስልክም በሶሻል ሚዲያም እንገናኛለን። የሶሻል ሚዲያ ማህበር ከመስራቾቹ አንዱ ነህ። ስለ ማህበሩ ንገረን። ሶሻል ሚዲያ ማህበሩ በጣም አስፈላጊ ነው ብለን ስላሰብን እኔና የተወሰኑ ጓደኞቼ ሀሳቡን አመጣ ነው። ነገር ግን ሀሳቡ እኛ ጋር ብቻ መቅረት አልነበረበትም። ለሁሉም ቢወርድ ያዋጣል። ምክንያቱም እንደ ብሩክ ዚቲ ብቻዬን ከምጮ እንደ ማህበር ስንጮ ተሰሚነት ይኖረናል። እንደ ሙያ መታየት አለበት ብለን እናስባለን። ብዙ መብቶች ሊከበሩ ይገባሉ ብለን እናስባለን። ሶሻል ሚዲያው ላይ ሶሻል ሚዲያ ስለ ብዙ ጊዜ ሰው ቲክቶክ ብቻ ነው ጭንቅላቱ ላይ የሚመጣው አሁን ካለው ቫይራሊቲ አንጻር። ነገር ግን ሁሉንም ሶሻል ሚዲያዎች ያካትታል። እዛ ውስጥ አረግንና ድምጻችን ቢጮህ የሚሰማበት መብታችን የሚከበርበት እንዲሁም ደግሞ ተጠያቂነትም ሲኖር በእንደ ማህበር የምንጠይቅባቸው ግለሰቦች እኛም ብንሆን ተጠያቂ ከሆነን የምንጠይቅባቸውን አሰራር አሰብንና ከአንድ ብርቱ ያው ሁለት እንደሚባለው በዛ መሰረት ነው ማህበሩ እንዲቋቋም ምክንያት የሆነን። የፈለገ ሶሻል ሚዲያ ቢወደድ ትውልድ ገዳይ መሆን የለበትም ብለን እናምናለን። ምክንያቱም እኔ ልጆች አሉኝ። ነገ ልጆቼን ኃላፊነት ሰጥቼ ወይ ስልክ እንድሰጣቸው ምክንያት የሚሆነኝ እዛ ጋር መጥፎ ነገሮች ስላሉበት ነው። እንዳይደነዝዘኝ ነው የምፈራው። ስለዚህ ያንን ኤሪያ በተሻለ መጠን ሴፍ የምናደርገው ከሆነ የሆነ የሚወደድ ነገር አለ። ምክንያቱም ኔጌቲቭ ነገር ሲሆን አንዳንዴ ምን ተባለ ምን አሉ የሚያጓጓን ነገር አለ እንደ ሰውኛ። ግን ደግሞ ከዛ ይልቅ የሚያስፈልገው የሚጠቅመው የቱ ነው ብለን አስበን ነው እንደ ማህበር ያቋቋም ነው። ስለዚህ መጥፎ የሚሰሩ ሰዎች ጨዋታ ውጪ የማድረግ እቅድ የለንም። አብሮ መስራት ወይ ደግሞ ስልጠናዎችም የመስጠት እድሎች አመቻችተናል። በዛ ስልጠና ተጠቃሚ ሆነው ከራሳቸው አልፎ ቤተሰባቸውን ፕራውድ የሚሆንበት ሀገርም የምትኮራባቸው ኮንተንት እንዲሰሩ ነው የማስበው። ማህበር ውስጥ ለመግባት ዲሲፕሊን የምትመርጡበት መንገድ አለ? ቆንጆ ጥያቄ በከኝ። አንዳንዴ እንኳንም ኮንተንታቸውን ልታወርለን በሆነ አጋጣሚ ብትገናኝ እንኳን ሻይ ቡና ከነሱ ጋር ማለት የሚደብር አይነት ሰዎች አሉ። ያ ማለት ግን ያው አዲስ ልብስ ገዝተ ቢቆሽሽ አጥለውምና አጥበ እንደምትለብሰው ሁሉ አስተሳሰብ ላይ ነው መስራት የምንፈልገው። ለምሳሌ ደፍሮ ላይ መጣ ይችላል ወደኛ። እውነት ለመናገር በምን ስራ ነው ወደዛ የሚቀላቀሉ ሊያስብ ይችላል። እኛ ሀሳባችን እንዳልኩ ሶሻል ሚዲያውን ሰላማዊ አየር የሚተነፈስበት ስፍራ ለማድረግ ነው። ስለዚህ አንደኛው እቅዳችን ደግሞ እንደዚህ አይነት ኮንተንት የሚሰሩ ሰዎች ካሉ ከነሱ ጋር መቀራረብ ነው። ቀጥታ አባል ባይሆኑ ስልጠናዎች ባዘጋጀነው መስፈርት ስልጠናዎችን አድርገን ከነበሩበት ኮንተንት እንዲወጡ በአዲሱ ማንነታቸው ግን ማህበሩን ተቀላቅለው የትም ቦታ ቢሄዱ የሚኮሩበት ስራ እንዲሰሩ ነው እቅዳችን። አንዳንድ ክሬተሮች ሲበደሉ የመጠየቅስ ስልጣን አላችሁ? ማህበሩም እንዳልኩ የምንሰራው ከብዙ መንግስታዊም ካልሆኑ ተቋማት ነው። መብት ለማስከበር እስከሆነ ድረስ አንደኛው የምንሰራባቸው የጠበቆች ጋር በመሆን ነው። ጠበቃ እናቆማለን። ለምሳሌ አንድ ቲክቶከር
ወይ ደግሞ አንድ ሶሻል ሚዲያ ላይ ያለ አንድ ግለሰብ የኛ ማህበር አባል ከሆነ በሆነ ነገር ቢጠየቅ እስከምንችለው ህጋዊ መብቱን ተጠቅመን ፍቃድ እስካለን ድረስ ስትረች አድርገን ነገሮችን ስሙዝ እንዲሚሄዱበት መንገድ ለማድረግ ነው የምንሞክርበት አሰራር አለ። እሱንም ኦልሬዲ ተግብረናል። አሁን ወደ ስራ ገብተንበታል። እሱ ላይ እንዴት ቲክቶክ ለመጀመር ወሰንክ? ከቲክቶክ በፊት ፌስቡክ ላይ ነበረ ረጅም ጊዜ ጽፌ ነበረው። ወደ 11 ዓመት ይሆነኛል ባልሳሳት 11 12 ዓመት ከግቢ ያለው ጀምሮ ፌስቡክ ላይ የሆኑ ሀሳቦች ሲመጡ መጽሐፍ እንዲሁም የውጭም ካለ ደግሞ ኮፒ ፔስት አድርገ ነው ተርጉሜ አጋራ ነበር። እኔ ወደድኩትም ብቻ እኔ ጋር እንዲቀር አልፈልግም ነበር። ቲክቶክ ላይ ከመምጣቴ በፊት ለባለቤቴ እነዛን ስቶሪዎች በድምጽ ልክላት ነበር። ቫይበር ይመስለኛል በእኛ ሰዓት የነበረው በቫይበር ድምጽ አድርገን እንልክላታለን። ትወዷለች፣ ድምጽ ደስ ይላል። እንዲህ አይነት ነገሮች ነበሩና ትንሽ ሃይፕ ያደርጋል እሱ ነገር። እዛ መጨረሻ ላይ የኮቪድ ጊዜ መጣ። ልክ ኮቪድ ሲመጣ ደግሞ የነበረና አማራጭ ራስን ከጊዜው ጋር ማራመድ ነበርና ራሴን ከጊዜው ጋር ለማራመድ ስሞክር ቲክቶክ ነው የመሰለ አማራጭ አልነበረም በሰዓቱ። ስለዚህ ቪዲዮዎችን ቲክቶክ ላይ ማጋራት ወደድኩ። ቲክቶክ እና ባለቤቴ እንዲሁም ከሰው በፊት ደግሞ አባቴ አስተዋጽኦ አላቸው ያስባለሁ እዚህ ሀሳቦች ላይ። ቲክቶክን እንደ ሚዲያ ማያ ያለ በጣም አለማችን ላይ ካለው ፐርሰናሊ ኢንፍሉዌንስ የሚያደርግ ሚዲያ እሱን ያክል የለም በጊዜው ማለት ነው። የጊዜው ሚዲያ ነው። እንደ አንድ ፌስቡከር ወደ ቲክቶክ ስትመጣ ምንም አይነት ፍርሃት አልነበረህም? ጓደኞች እዚህ ጋር የሚያዩት ሰው ከክብር ጋር ከምን ጋር ላገናኘው? አልምጥ አልግጥ እንደ ነገሮች ነበሩ እና ኔጌቲቭ ነገሮች መሰዳደብ፣ መደነስ፣ መጨፈር ነው። እንደዚህ ብዙ ጊዜ ቲክቶክ ሲባል ቲክቶከር መባል የማይፈልግ ሰው አለ በእርግጠኝነት። እኔም አንዳንዴ ይገጥመኛል። እኔንም ይሉኛል ቲክቶከር አትመስለንም ይሉኛል። የሚያኖረን ቲክቶክ እስከሆነ ድረስ ቲክቶከር ነኝ። አንዱ ላይ ማነሳት አባባል አለች። አንድ ጓደኛዬ ነው የነገረኝ። የሆነ ሜዳ ላይ አለ እዛ ሜዳ ላይ የሆነ ቅዱስ ነገር ብታስቀምጥ ወይ ደግሞ ቤተ እምነት ብትገነባበት ስፍራው ቅዱስ ይሆናል አለ። እንደ በተቃራኒ ደግሞ ቆሻሻዎች ነገር ብታስቀምጥበት ያ ስፍራ እርኩስ ይሆናል አለ። ስፍራው ላይ ያሉ ነገሮች ነው ያን ነገር መግለጫ የሚሰጡት። ቲክቶክ ላይም እንደነበረው እንዳልከው ብዙ ደስ የማይሉ ነገሮች አሉ ነበሩ። ግን እኔ ምን አረኩ ነው ጥያቄ ነበረው። ስለዚህ እኔ የአቅሜን ባዋጣ ምናልባት አንድ ሰው ሁለት ሰው የሆነን ቁም ነገር የሚወድ ነገር ካለ እሱን ሰው ሴፍ ማድረግ ያ ሰው እኔን አስቦ ከገባ ወይ ደግሞ ከኔ የተሻሉ አሉ ብዙ ቆንጆ ነገር የሚሰሩ እነሱን አስቦ የሚገባ ከሆነ ዋይኖት ነገሩን ወደ መልካም ነገር መቀየር ይቻላል የሚል ሐሳቤም ፑሽ አድርጎኛል። ግን እንዳልከው ለመግባት ሁሌም ያስፈራ ነበር። እዛ ሰፈር ለመታየቱም ራሱ የሚደብርበት ሁኔታዎች ነበሩ። አሁን ግን ፈጣሪ ይመስገን ከሞላ ጎደል ብዙ ነገሮች ጥሩ ስራ የሚሰሩ ሰዎች መጥተው አብረህ መጠራት ከነሱ ጋርም ደስ ይላል። ከምትሰራቸው ኮንተንቶች ለየትኛው ታደላለህ? ኮንተንቴን ከቅርብ ጊዜ ወዲህ ለመቀላቀል ሞክሬያለሁ። በአንድ ትራክ ብቻ ላለመሄድ ከስፖርቱም አለንበት ከመረጃውም ብቻ ከብዙ ነገሮች ገብተንበታል። እኔ ግን እውነት ለመናገር የምወደው ሰውም የሚያቀኝ ጣፋጭ ታሪኮችን ወይ ደግሞ ስቶሪዎችን ናሬሽኖቹን ነውና ከሰውም በላይ እኔ ስቶሪዎቹ መጀመሪያ ወዳቸው ሰው ጋር ደግሞ የነበሩ ፊድባክ ሳይ ስቲል መንገድ ላይም ሲያገኙኝ ኮሜንቶችም ኢንቦክሶችም ብታይ ያ ስቶሪ ጠፋ እንደሩ አይደለም ይላሉ። ስለዚህ ጣፋጭ ስቶሪዎቹ በጣም ነው የምወዳቸው። ለምሳሌ ስፖርቱ ላይ ስትገባ ከስፖርት ጋር ኮንተንት የሚገናኙ ስራዎች አሉ። ኦሬዲ መተዳደሪያ እስከሆነ ድረስ አማራጮችን ማስፋት አለብህ። ለዛ ነው ባንኮች ቅርንጫፍ የሚያበዙት። በተቻለ መጠን አይደንቲቲን ሳለቅ ብራንዴን ሳለቅ ቅርንጫፍ ለማብዛት ሞክሬያለሁ። ተሳክቶልኛል አልተሳካልኝም እናንተ ትፈርዳላችሁ። የምታደንቃቸው የስፖርት ጋዜጠኞች? በነገር ላይ በጣም ነው የምወደው የስፖርት ጋዜጠኛ እንደሆነ እንደምሆን አስቤ ነው አድግ የነበረው። ኳስ ተጫዋች ነበር። ከዛ አልተሳካም ወደ ስፖርት ጋዜጠኝነት ሄዳለሁ ብዬ ነበር አስቤ የነበረው። ማደንቃቸው ውስጥ ብዙ ናቸው። ከሬዲዮ ካነሳን ፍስሐ ተገኝ የመጀመሪያው ነው። ድምጹን ስሰማው ላይ ኢነርጂ ይሰጠኛል። ድሮ እንደዚህ ያው መልኩን ሳናየው ብቻ በድምጽ ምሳ ሰዓት ተሯርጠን እናዳምጥ ነበር። ከቴሌቪዥን ደግሞ ሰይድ ኪያርና ፍቅር ይልቃል። ትንተና ምናምን ካልከኝ እነ መንሱር ጋር ይደልሃለሁ። ግን ከድምጻቸው ጀምሮ ዝም ቢሰማቸው ሶስቱ ይለዩብኛል። መንሱርና አላዛር ደግሞ ሌላ ሳይንስ አድርገውታል። ስፖርቱ ሌላ ከፍታ ላይ ወስደውታል። እነዚህ በጣም ነው የምወዳቸው። ከባለቤት ጋር እንዴት ተዋወቅ? የማታ ትምህርት ቅድስተ ማርያም ሁለተኛ ዲግሪን ሜክሲኮ ጋር ያለው ቅድስተ ማርያም ዩኒቨርሲቲ ኮሌጅ ለመማር በሄድኩበት ሰዓት እሷም አጋጣሚ እዛው ተማሪ ነበረች። አጋጣሚ ደግሞ ለየት የሚያደርገው እኔ በህይወቴ ቁጥር አልወድም። ቁጥር ነክ ትምህርቶችን ልማር የሄድኩት ማርኬቲንግ ነበር። ሌላ ምን ጠላለሁ? ሰልፍ ጠላለሁ። ሶ ማርኬቲንግ ልማር ስሄድ ሰልፍ አለው ማርኬቲንጉ ላይ መሰለፍ አስጠልተኝ አካውንቲንግ ገባው። አካውንቲንግ ዲፓርትመንት ሳይው ብዙ ሰልፍ አልነበረም። አጋጣሚ እዛ ተመዝግቤ ወጣው። ክላሱን ጀመርኩት። አጋጣሚ ሆኖ ለካ ከሷ ጋር ሊያገናኝ ነው ፈጣሪ። እሷን እዛ ቁጭ አድርጎ ጠበቀኝ። ይሄው አሁን 2 ልጅ ወልደናል። ሶስተኛው ደግሞ ከፈጣሪ ጋር በዚች ሳምንት ውስጥ እንጠብቃለን። የትኛውንም ትምህርት የመማር አእምሮ ክፍት ነው? ሬዲ ነበር? እሰራ የነበረው በሽፍት ነበር። ሽፍቱ ጠዋትና ከሰዓት ነበር። ስለዚህ ጠዋት ገብቼ ከሰዓቱ ረጅም ሰዓት ነው 8 ሰዓት ነው የሚወጣው። ጊዜውን ማባከን ማጥፋት የሚለው ጊዜ ማጥፋት ነውና ያን ሰዓት ለምን አንጠቀምበት ተባብለን አብሮኝ ከሚሰሩ ስታፎች ጋር በዚህ አጋጣሚ ላመሰግናቸው እወዳለሁ። እነሱ ሁሉ ጊዜ እኔ ጠዋት እንድገባ
እነሱ ሊፈራረቁ አረጉልኝ። 3 ናቸው ከኔ ጋር 3ቱም ተባበሩኝና እኔን ሽፍቴ እንዳይነካው ለጧት እንድገባ ሆነ። ከሰዓት በኋላ ሁሌ ወደ ክላስ 11 ሰዓት በኋላ እገባለሁ ማለት ነው። በዛ አጋጣሚ ነው። ስለዚህ ጊዜው እንዳይባክን ያንን እድል ለመጠቀም እንጂ እውነት ለመናገር የመማር ፍላጎቱ አልነበረኝም። አንዴ ትምህርት ከጨረስኩ በኋላ ዞሬ እማራለሁ ብዬ አስቤ አላውቅም። እሷን አገኘው ሳልወደው እንግዲህ ለሷ ስል 4 ዓመት ጨረስን ማለት ነው። እዛው ከሶሻል ሚዲያ ውጪ የምትሰራው ስራ? አሁን ላይ ከሶሻል ሚዲያ ውጪ የምሰራው ስራ የለም። በፊት ሞካከር ነበር። ከራይድ ሹፌር ጀምሮ ብዙ ስቶሪ ያቆም፣ ከሴቶች ጸጉር ስራ ጀምሮ፣ ከፑል ቤት አጫዋችነት ጀምሮ ብዙ ነገሮችን ካስተናጋጅ ጭምር አንተ የቆዩ ሲር ማስታወሳቸውና ብዙ ስራዎችን ሞካከር ያለው ፈጣሪ ይመስገን። አሁን ሶሻል ሚዲያው ላይ ያለሁት በአንጻራዊ ከሁሉም ነገር ከሰው ጋር ማስተዋወቆኛል። አሁን ላይ ሶሻል ሚዲያ ብቻ ነው የምሰራው። የኔ ፕላን ምንድነው? በህይወቴ ተቀጥሮ መስራት አልወድም። እያጠላላሁት ሳይሆን እንደኔ በቃ እንደ ፐርሰናሊቲ ለምሳሌ ይሄን የምወደው ካልኩኝ ነው ሊወደድልን ይገባል። ብዙ ገኛ ሀገር ስለማይሆነው መቀጠር በባህሪ አልወድም። ልክ ነው አይደለም አልሄድኩኝም በዛ ተሰሩብኝ። ስለዚህ ልክ ከግቢ እንደወጣው ምንድነው ያደረኩትኝ? እናቴ የሴቶች ጸጉር ስራ ነበራት። ታላቅ ወንድሜ ደግሞ ውጤት 10ኛ ክፍል ስላልመጣለት ከሷ ጋር አብሮ ተምሮ የራሱን ጸጉር ቤት ከፍቶ አይቼዋለሁ። ስለዚህ ምሳሌ ያለኝ በራሱ መንገድ ቢሰራ ስኬታማ እንደሚሆን ወጣሁኝ። ከዩኒቨርሲቲ 2006 ላይ ነው ተመርቄ ወጣሁኝ። ክረምቱን ጸጉር ስራዎች መማር ጀመርኩኝ ማለት ነው። ግማሽ ቀን እናቴ ጋር ውላለሁ ሰው ሲሰራ፣ ከሰዓቱን ደግሞ ራሴ እሷ ጋር ሄጄ እየተማርኩኝ ስልጠናዎችን እያደረግን ቀጠልኩኝ። የተወሰነ ስራውና ወንድሜ አዳማ ነበር። ሌላ ወንድም ነበርኝ ማሙሽ ወይ ደግሞ ጌታውን ይባላል። አዳማ ያቺን ክረምቷ እስክታልፍልህ ክላሱን በደንብ እስኪጀመር አዲስ ለዓመት ላይ ተጀምራል ተብሎ ጸጉር ስራውን ሆልድ አደረግ ነው። ወደ እሱ ጋር ሄድኩኝ አዳማ ለ1-2 ወር እዛው ግሮሰሪ ነበረው መስተንግዶ ሰራው። ቆንጆ ኤክስፒሪያንስ ነበረኝ። እንደውም የመጀመሪያ አጋጣሚ ትዝ ይለኛል። አንድ ሹፌር ነበር ቢራ አምጣልኝ ብሎኝ ቢራ አምጥቼለት መንገድ ላይ እየሄድኩ ነው የከፈትኩት ቢራውን። ለካ እንደሚደረገው ጠረጴዛ ላይ ቁጭ አድርገ ነው። ከዛ ጭቅጭቆች ተፈጥሮ ነበር። ያደረ ቢራ ነው ለሌላ ሰው የተከፈተ ቢራ ከፈታችሁ በሚል ጭቅጭቅ ነበር። እንደ መጀመሪያ ኤክስፒሪያንስ በጣም ሾክ ያደርጋል፣ ያስደነግጣል። በቃ ከአንዳንድ የመጀመሪያ ቀን ስተሰርተ ሰው ጭቅጭቅ ሲፈጥርብህ ደንግጬ የተመለስኩበት አጋጣሚ ነበር። ጓደኛው አረጋግቶን ችግር እንደሌለው ሳላቅሙን አስረድቶ አለፈ። ከወራት በኋላ ደግሞ ወደ አዲስ አበባ ተመለስኩኝ። ልጆች ማስጠናት ጀመርኩ። ጎን ለጎን የሴቶችን ጸጉር ስራ ሰራው። ከዛ የኮምፒውተር ሳይንስ በተመረኩበት የስራ እድል መጣልኝ። ወደ ጥር አካባቢ ይመስለኛል 2007 ጥር ኪዳነ ምሕረት አረሳትም። ኪዳነ ምሕረት በዚህ አጋጣሚ በጣም የምወዳት ኪዳነ ምሕረትን ቀኑን ብዙ ጊዜ መልካም ነገር የሚገጥምብኝ ቀን ነውና ተደወለልኝ። ጥር 16 ስራ ጀመርኩ። እሱን እየሰራው መሀል ላይ ልጆች አስጠናለሁ። ፑል ቤት ከፍቼ ነበር፣ እዛም አጫውታለሁ። ራይድ ከሆነ ሰዓት በኋላ ቲክቶክ ከጀመርኩ በኋላ ስራውን አቆሜ ቲክቶክ ጀምሬ ትንሽ እታወቅ ነበር። ሰው እንደውም ሲገባ ይደነግጥ ነበር። ቪዲዮ እየቀረስኳቸው ይመስላችኋል ምናምንና ደስ ይል ነበር ከሰው ጋር ቅርቦት ሆኖ ነገሮችን ማካሄድ። አሁን ግን ሁሉም ነገር አቆሜ ቅድም እንዳልኩ ነው እያንዳንዱ ወደ ረግጣ ስታልፈው ደስ ይላል። ሞክሬው ነበር ከምል አርጌው ፌል ካረገብኝ በኋላ ወይ ቀጣይ አሻሽ ይመጣል ወይ ደግሞ እርግፍ አርጌ ተዋለሁ። ስለዚህ ያልሞከርኩት ነገር የለም። እርግጠኛ ነኝ የረሳሁት ነገር ይኖር በዚህ አጋጣሚ። አሁን ግን ሶሻል ሚዲያው ላይ ሙሉ ለሙሉ ሀሳቤን እዛ ላይ ሰብስቤ ያለሁት ቀላል ኮንተንት በሚወደድበት ጊዜ እንዴት አስተማሪ ኮንተንት ለመጀመር ወሰንክ? ቅድም እንዳልኩ ነው ያን ስፍራ ቅዱስ ለማድረግ በእኔ አቅም ብቻ አይደለም፣ ብዙዎች አሉ ከኔ የተሻሉ። ነገር ግን እኔ ምን አስተዋጽኦ አድርጌያለሁ ነው። ቆሜ ዳር ሆኜ አልተቸውም። ፌስቡክ ላይ ቆንጆ ስም ገንብቻለሁ በሰዓቱ እግዚአብሔር ይመስገን፣ አሁንም አሉ። ያንን ነገር ወደዚህ ለማምጣት ብናስብ እዛ ጋር ያለው ፊድባክ ቆንጆ ነበር፣ ፌስቡክ ላይ የነበሩ ፊድባኮች። ስለዚህ እሱም በምስል ብናደርገው ቆንጆ ስቶሪዎች ብናደርገው እንዳልኩ የሚያሳጣ ነገር ሊኖር ይችላል። እውነት ለመናገር የኛ ኮንተንት እንደሌሎቹ ለማስታወቂያ ላይ ጋብዝ ይችላል ወይ ደግሞ ሰው ቁም ነገር ሊያወድ ይችላል ላይ የምትፈራቸው ስጋቶች አሉ። ነገር ግን እኔ ሁሌ የማስበው ይሄን ቪዲዮ ፖስት ካረኩት በኋላ ደግሜ እንደማላጠፋው እርግጠኛ መሆን አለብኝ። ያ ማለት አላፍርበትም ማለት ነው። ወይ ደግሞ ቤተሰቦቼ ሲያዩት ወይኔ ልጅሽ እኮ ተብሎ የሚወቀስበት እንዳይሆን እርግጠኛ መሆን ፈልግ ነበር። ስለዚህ ያን ነገር ደግሞ አግኝቼዋለሁ። አሁን እናቴ ብዙ ጊዜ ከመወዳቸው ነገሮች አንዱ ልጅሽን አገኘሁት ብሎ ፕራውድ አድርገው የሚነግሯት እንዴ አንቺ ልጅ ነው እንዴ ምናምን ደስ ይላል ነገር እና ያን ለኔ በጣም ነው በቃ ኢነርጂ የሚሰጠኝ። የእሷ ኩራት ከዚህ በላይ ምንም ባረግላት ውለቷ እንደማልከፍል አውቃለሁ። ነገር ግን ሰው እኔን እሷ ፊት ሲያመሰግናት ሳይ በጣም ደስ ይለኛል። ረካባታለሁ። እሷም እንደምትኮራብኝ ሳቅ ደስ ይለኛል። በጣም ቁም ነገር የሚሰሩ ኮንተንቶች ፎሎወሮቻቸው ከሌሎቹ የተለየ ነው የማስበው። ጥግ ድረስ ይሄዱልሃል። ምክንያቱም ፈልገው ነው የመጡት። አጋጣሚ አይደለም ስኮር የሚያደርጉ ዳውንሎድ አድርገው ነገ የሚያዩ ሰዎች ናቸውና ሪል ኢንተረስት ስላላቸው በዚህ አጋጣሚ ድርጅቶች ማርኬቲንጋችሁን ትንሽ ብታስተካክሉት ብዬ አስባለሁ። እነዛን እንዳትበድሏቸው። ነገር ግን ሲሪየስ ኮንተንት የሚሰሩትንም ብታያቸው ቆንጆ ነው። ውጤታማ እንደምትሆኑ ደግሞ አልጠራጠርም። የምታደንቃቸው 3 ቲክታከሮች? በስማም 3 ማነስ ጓደኞችን መጥራት አይቻልም። እንደዛ ከሆነ ገለገልከኝ። አንዱን ጋር አንዱ አለኝ ግን መለየት ይከብዳል። ስማ ከራሴ ጋር ልታጣላኝ ነው። ምክንያቱም ልክ ቪዲዮአቸውን ሳይሆን እንደ ረሳሁት ልላቸው የሚችላቸው ሰዎች አሉና ያስገድደን ነው ያውቃሉ። እሺ በግዴታ እንደሆነ ወቁልኝ። ኮሜዲ ላይ ከሄድኩልህ ኤላትሪክ ባርኮት በጣም ደስ የሚል ስራዎች ነው የሚሰራው። እሺ ጄሪ ማሩ ቲክቶክ በጣም
አክቲንጓ ጎበዝ ነች በጣም። ብዙ ሰው ስለ ቲክቶክ ያለው የተሳሳተ ግንዛቤ ቅድም ለማንሳት ሞክረናል። ብዙ ግንዛቤዎች አሉ። የተሳሳተ ኔጌቲቭ ነገሮች ብቻ እንደሚይዙበት አድርጎ ማሰብ ልክ አይመስለኝም። አሉ ምንም ጥያቄ የለውም። ነገር ግን አሁን ላይ ብዙ አሉ ደግሞ እንደዛው በፖዚቲቭ ወይ ደግሞ ኢነርጂ የሚሰጡ ፖዚቲቭ ነገር የሚያስተላልፉ መረጃ የምናገኝባቸው ከሜንስትሪም ባልተናነሰ ብዙ ጠቃሚ ነገሮችን የምናገኝባቸው ስፍራዎች ናቸውና ኢንፍሉዌንሰሩ አሁን እየገባው እየነቃ ይመስለኛል። አንዳንዴ ፋሽን ያልፍበታል መሰለኝና ማባላቱ ማጣላቱ እንደድሮ አይደለም በእርግጠኝነት። ነገር ግን የተሳሳተ የማደርገው አንዳንዴ አእምሯችን ይበረዝና ሁሌ እንደዛ ይመስለናል። ቲክቶክ የብዙ ሰዎችን ህይወት ቀይሯል በመልካም ጎኑ፣ እንደዛው ደግሞ ህይወታቸውን ያበላሸባቸው አሉ ብዬ አምናለሁ። ነገር ግን አንጻራዊ ባላንስ ማድረግ ይኖርብናል ብዬ አስባለሁ። የጨለምተኛ ነው ብርሃን ካለ ጨለማ እንደሚኖረው ቲክቶኩም እንደዛ ነው። ባላንስ አድርገን ብናየው ቆንጆ ይመስለኛል። ማንቸስተርን ከመጀመሩ ነው መደገፍ የጀመርከው? ሩድ ቫን ኒስተልሮይ ታውቀዋለህ? ከሱ ጀምሮ 2004 ይመስለኛል ከተበኝ ከዛ እነ ክርስቲያኖ መጡ። እዛው ላይ ሌላ አበረታች ሆኑልን። ዩናይትድን በቫን ኒስተልሮይ ምክንያት መደገፍ ጀመርኩኝ። በወርቃማው ጊዜ ማለት ነው። በወርቃማው ጊዜ ለረጅም ጊዜ ደስተኛ ነበርክ? አዎ እድሜን አብዛኛው አስደስተው ነበረ። በቫን ኒስተልሮይ ምክንያት ነው ዩናይትድ መደገፍ የጀመርኩት። እሺ አሁንስ እንዴት እያስተናገድከው ነው የዩናይትድን ሁኔታ? በስማ ገብቼ ብጫወት የምትለው አንዳንዴ ጌም ቢሆንና ፕሌይስቴሽን ቢሆንና ገብቼ ባዘዝኳቸው የምትላቸው አጋጣሚዎች አሉ። ኳስ ደግሞ ወጥቶልህ አይወጣልህም። እኔ አሁን ልክ እንዳልከው አንዳንድ ለምሳሌ ቫን ኒስተልሮይ ከማንቸስተር ሲወጣ የሆነ ብርድ ብሎልኝ ነበር፣ አስጠልቶኝ ነበር። ማንቸስተር ወደ ማድሪድ ሄደ፣ እኔ ማድሪድ ደጋፊ ሆንኩኝ በሱ ምክንያት። የሚጣሉ ፍቅረኛሞች ነው። የሆነ ሰዓት ይደብራል፣ የሆነ ሰዓት ትታረቃለህና ዩናይትድም እንደዛ ነው። ውጤት ሲያጣ ጥለው አትሄድም። በእርግጥ ግን የሆነ ይከፋል፣ ይደብርሃል። አንዳንዴ ብስጭት ያደርግና ለማን ብዬ ነው የምቃጠለው የምትልባቸው አጋጣሚዎች አሉ። ግን ሱስ ነው ኳስ። ከዩናይትድ ጋር ደግሞ ሲሆን ለእኔ ይብስብኛል። በጣም ከባድ ነው። እንደምን ብቻ ያልፋል ብዬ አስባለሁ። የጊዜ እያስታመምነው ነው። ወተቱን ጨርሰነዋል እኛ ሰፈር ያለው። የምትወደው ዘፋኝ አንድ ነው? 3 ላድርግልህ። አንደኛ ጋሽ ማህሙድ፣ ኢዮብ መኮንን፣ ሌላው ደግሞ ከኛ ጄኔሬሽናችን ዮሐና። የአባትህ የወጣትነት ፎቶ ሪክሬት አድርገው ነበር፣ ስለሱ ንገረን። የቤተ ክርስቲያኑ ፈጣሪ ከፈቀደ በቅርቡ ደግሞ ብቻዬን ነው ሪክሬት ያደረኩት። አሁን ደግሞ ፈጣሪ ፍቃድ ወንድ ልጅ ከሰጠኝ ከባለቤቴ ጋር ጭቅጭቅ ላይ ነሷ። ብዙ ጊዜ ልደታ ቤተክርስቲያን ነው ሁለቱም ልጆቻችን የምናስነሳው። ችግር የለብኝም በሱ። ነገር ግን ልክ ወንድ ከሆነ እኔም እንደ አባቴ ልጄን እዛው አማኑኤል ቅዱስ አማኑኤል የሰፈራችን ቤተክርስቲያን ነው እዛ እኔም ማስነሳው ብዬ በሱ ሀሳብ ነው። አጋጣሚ ጋበዙኝና እዛ ሰንበት ተማሪዎች ሄድን። ልክ ቦታውን ሳየው ፎቶ ትዝ አለኝ። እዚህ ጋር የተነሳንበት እዚህ ጋር እኮ ፎቶ አለኝ ማስታወሻ ላንሳ ብዬ አነሳን። ከዛ በኋላ ቤት ገብተን ሪክሬት አድርገ ነው ሰራ ነው። ቆንጆ ፊድባክ ነበረ። ምርቃቶች ብዙ ነበሩት። እስኪ ምርቃታችሁ ይሰራል አይሰራም? በዚህ ሳምንት የምናየው የሚሆነው ፈጣሪ ደግሞ ይረዳናል ብዬ አስባለሁ። ዩኒቨርሲቲ የት ነው የተማርከው? የማትረሳው ትውስታ? ዩኒቨርሲቲ የተማርኩት ጎንደር ዩኒቨርሲቲ ነው። ብዙ የማይረሱ ትዝታዎች አሉብን። ለየት ያለ ትዝታ የሚሆነው 100ኛ ቀናችንን እያከበርን፣ ይህን ቪዲዮ ስናገር ያው ስም ስለማልጠራ ሚስጥራቸው የተጠበቀ ነው የሚሆነው። 100ኛ ቀን እያከበርን ነበር። ከዛ የሆነ ሰዓት ላይ ሁሉም ተማሪ መግባት ፈለገ፣ ግማሹ ደግሞ ኦቨር መውጣት ተፈለገና ከ4 ሰዓት በኋላ ደግሞ ግቢ መግባት አንችልም ነበር። አይ ቲንክ ባልሳሳት ወደ 6 ሰዓት 7 ሰዓት ላይ መጣን። ልክ በዛ ስንመጣ ግቢዎች ማስገባት አይቻልም። ያለን አማራጭ በጎን በኩል በአጥር ዘሎ መግባት ወይ ደግሞ ሆቴል ይዞ ማደር። ሁለት አማራጮች ላይ ነበር። የኛ ውሳኔ የነበረው በጎን በኩል ዘለን በአጥር መግባት ነበር። አጋጣሚ ሆኖ አጥር ልንገባ ያሰብንበት ቦታ የተሳሳተ ቦታ ነበር። ያ ቦታ ግምጃ ቤት ነው፣ መጋዘን፣ እንደዚህ ነገሮች እቃዎች የነበሩበት ቦታ ነው። ስለዚህ ጥበቃ ተጠናክሯል። መሳሪያ የያዙ ናቸው እዛ ጋር የነበሩት። ስለዚህ የተወሰኑ ሴቶችም ወንዶችም ነበር። እየተቀላቀልን አጥር ላይ ቆመን እያስገባናቸው የነበረበት ሰዓት የተኩስ ድምጽ ሰማን። ተተኮሰብን። ያኔ የነበረው ብዙ ድራማ ነበር። ወንድና ሴቱ የተለየበት አጋጣሚ ነበር። ብዙ አበበ ቢቅላዎች አይተናል። ያለ ጫማ ይሮጡ ሂል ጫማ ስለነበረ ሴቱ ከኛ በላይ ፈጣን እንደሆነ ያወቅንበት አጋጣሚ ነው። ዛሬ ያው ከብደው አድገው የልጆች እናት የሆኑም አሉ። በዚህ አጋጣሚ ነፍሳችሁን ያዳንኳችሁንም አስተዋሱ። ሽጉጥ ለመጀመሪያ ጊዜ የተተኮሰብን አጋጣሚ ለኔ ቅርቤ ነው። ምናልባት 50 ሜትር ወደ ላይ መሆኑ ጠቀመን። ድምፁ በጣም ያስደነግጥ ነበር። ከዛ በጣም የሚገርመው አጋጣሚ በዛ መሃል አንደኛዋ ጓደኛችን ጠፋች። ስንሯሯጥ የት እንደገባች አናቅም፣ ምን አናቅም። ስለዚህ እኛ ተሰብስበን እሷን ፍለጋ ማሰስ ጀመርን። የሆነ ሰዓት ላይ ከአንድ ጥበቃ ጎን ሌሊት ላይ 8 ሰዓት አካባቢ ነው አሰቡ። ከአንድ ጥበቃ ጎን ቁጭ ላይ ያለቀሰች አገኘናት። እኛን ስታይ ደግሞ የነበረው ለቅሶ እንደገና ባሰ። ወላጆቹን ናፍቆ እንዳገኘ ቤተሰብ ነው ተቀላቅለን አብራን ስታለቅስ የነበረችው ደንግጣ ነበር። የመጀመሪያዋ ነው ከኛ ጋር ወጣ አታውቅም በዛ ምሽት። ከዛ እንደምንም አንድ ሰው አግኝተን እዛው አስገብቶን እሱ ጋር አድረን በማግስቱ ወደ ክፍል ገባን። ክፍል ስንገባም እንደ ተባባለው ለማንም እንዳንናገር ሚስጥር ነበር የተባለው። ስንገባ ከየት እንደሰሙ አላውቅም፣ ቀድሞ ነገሩን። ማታ እናንተ ላይ ነው የተተኮሰው ተባለ ማለት
እና ከቲክቶክ በፊትም ሌላ ቲክቶክ ነበር። መረጃው በጣም ይሰራጭ ነበር። ከየት እንደሰሙ ግን ስቲል አናውቅም ነበር። በዚህ አጋጣሚ ቤተሰቦችም የሚያውቁ አይመስለኝም ይሄን ጉዳይ። በተለይ እናቴ ይሄን ስቶሪ የምታውቅ አይመስለኝም። ለመጀመሪያ ጊዜ እየሰማች ነው። ሶሻል ሚዲያ ባትጀምር ኖሮ ይቆጭ ነበር ወይ? አዎ እውነት ለመናገር ይቆጭ ነበር። ምክንያቱም ይሄን ሁሉ ሰው ከየትም አላገኝም ነበር። እኔ በሰው አምናለሁ። ኔትወርክ ኢዝ ኔትወርዝ የሚል አባባል አለ። በጣም ነው የምደግፈው። ስለዚህ በሄድኩበት ሁሉ ሰው ሲያቀኝ ደስ ይለኛል። ፖዚቲቭ ኢነርጂ ይሰጠኛል። እንኳን ጀመርኩ እውነት ቆጨኝ ነበር ባልጀመር ያስባሉ። እድሜ ስንት ነው? አዎ እኔ ኖሬያለሁ አጣጥሜዋለሁና ግን ምን ታዝቤያለሁ መሰለ? ይሄንን ከግምት አስገቡልኝ። ሰውነቴ መግዘፉን አትዩ። አብራችሁኝ የተማራችሁ ታውቃላችሁ ወይ? ደግሞ የድሮ ፎቶ ግቡና አዩ። እኔ 1984 ታህሳስ 6 ሰኞ ዕለት ነው የተወለድኩ። እኔ ድፍን 33 ዓመቴ ነው። አሁን ወደ 34 ዓመት እየሄድኩ ነው። ታህሳስ 6 ላይ 34 ዓመቴን ይዛለሁ። ያን ሁሉ ቁም ነገር ያለው ሀሳብ ከየት ነው የምታመጣው? ምንጩ ብዙ ነው። እውነት ለመናገር ከሰዎች ጋር ማውራት ደስ ይለኛል። ሀሳቦች እነሱ የሚሰጡኝ ሀሳብ በራሴ መንገድ ናሬት አድርጌ ያቀርባለሁ። አንደኛው ምንጬ ነው። ሁለተኛው ደግሞ ከዚህ በፊት እናንተም የሰማችኋቸው ታሪኮች አሉ በእርግጠኝነት። እነሱም ደግሞ አንዳንዴ ምንድን ነው የተጻፈ ይቆያል እንደሚባለው ደግሞ እነዚህ በቪዲዮ ደግሞ ሲሰራ በወሬ የምንሰማቸው ነገሮች ነበሩ። ከድሮ የወርድ ስቶሪዎች ናቸው። የዓለም ተረቶች ላይ የሚገኙ መጽሐፎች አሉ። ሌላው ደግሞ ፊልሞችን ጨምቃለሁ። ብዙ ሀሳቦችን አንዴ ከሙሉ ፊልም ውስጥ በቃ ቆንጆ ፓርቱ ከሆነ የዛን ስስብልቱን አወጣን ወደ እናንተ እናቀርበዋለን። ለምሳሌ እኔ በግሌ 200 400 ገጽ ያለው መጽሐፍ አንብብ ብትለኝ ያን ያህል ሞራሉ ላይኖርኝ ይችላል። ነገር ግን 10 ፔጅ ኖራት ቆንጆ ሀሳብ ካላት ለኔ ያቺ በቂ ነው ብዬ አስባለሁ። ስለዚህ መጽሐፉን አታንብቡ አይደለም አንብቡ፣ ግን የሚጠቅማችሁን መርጣችሁ ደግሞ ማስቀረቱ የእናንተ ኃላፊነት ነው። ለዚህ ምንጮቻችን ብዙ ናቸው። ከውጭ የምናመጣቸው አሉ። ኮፒ ፔስት አድርገን ለእኛ እንዲመቹ አድርገን የምናቀርባቸው ከሰማነው ካየነው ካነበብነው ነው። ራሻ የሄድክበት ምክንያት ሶሻል ሚዲያው ነው። ቲክቶክ ኢንፍሉዌንሰሮች ራሻ ፈለገች ሀገሯን ወይ ደግሞ ባለፈው ላይ ከአውሮፓ ከአሜሪካ ጋር ግብ ውስጥ ነበረች። እሱን ለዘብ ለማድረግ ሌሎች ዓለም ሀገራት ደግሞ ሄደው እንዲያዩት እንዲመሰክሩ ገጽታ ግንባታ ፈለገና የተወሰኑ ኢንፍሉዌንሰሮች ከየዓለም ሀገራት ተመረጡ። አጋጣሚ ሆኖ እኔና ዮሐንስ ተሾመ ወይ ደግሞ ባቢ እድሉን አገኘን። ኮንታክት አደረጉን። ፈቃደኛ መሆናችንን አረጋግጠንላቸው ወስደው ሀገራቸውን አስጎብኝተው ቆንጆ ልምድ ወስደን ተመልሰናል። እነሱ ነበር ኮንታክት ያደረጓችሁ ወይስ ከዚህ ባሉ አምባሳደሮች ነው? እንዴት ነበር? እዚህ ያሉ ኢትዮጵያኖች ነበሩ። አይ ቲንክ መርጠው ሰሌክት አድርገው ከሌ ተባለና ኮንታክት አደረጉን። በዛ ምክንያት ነው የወሰደው። ምን ማድረግ ያስደስታል? እኔ አዲስ ሰው መታወቅ ደስ ይለኛል። አዲስ ቦታ መሄድ በጣም ነው የምወደው። መቀመጥ አልወድም። አንድ ቦታ ረዥም ጊዜ ያው የኛ ሀገር የአፍሪካኖች ልምድ ወይ ደግሞ አቅም ሆነና ከሀገር የመዞር አክሰስ የለንም። በጣም ውስኑ ሰዎች ናቸው ይህን እድል ያገኙትና እኔ ደግሞ ከውጭም ባልተናነሰ ሀገር ውስጥ የተለያዩ ቦታ ሲሄድ በጣም ነው የምረካው። በአይኔ የማየው አዲስ ነገር ከሆነ ለኔ በጣም ምቾት ይሰጠኛል፣ ደስታ ይሰጠኛል። እንደውም ባለቤቴ ባለፈው ምን አለችኝ፣ የሆነ ሰዓት ዞርኩኝ በየሀገሩ። ሹፌር ነው እንዲያገባው ላይ ነበር። በዚያ ሹፌር አይደለም መሄድ ስለምወድ ነው። በጣም የምወደው መዞር፣ አዲስ ነገር ማየት። በቲክቶክ የመጀመሪያ ክፍያ ምን አደረክበት? የመጀመሪያ ስራዬ ባልሳሳት እንትን ነው ቢዩ ዴሊቨሪ መሰለኝ። አፓቸው ገና ከስክራች ጀምሮ ሊመጣ ነው የሚል ነገር ነበርና እሱን ማስታወቂያ ነው ያስተዋወቅኩላቸው። ከዛ ኦቨን የገዛውላት ይመስለኛል ለባለቤቴ። ኦቨን ነው አስታውሳለሁ። የምትወደው ቀለም ኦሬንጅ እና ነጭ ቀለም በጣም እወዳለሁ። ግድ ከሆነ ግን ነጭ ቀለም። ብሩክን በቀጣይ 5 ዓመት እየተንጠብቀው ሶሻል ሚዲያው ላይ መሆን ይመስለኛል። ግን ሶሻል ሚዲያውን ደግሞ ከዚህ የተሻለ ሴፍ ፕሌስ ካረጉት ውስጥ አንዱ ተብዬ መጠራት እፈልጋለሁ። ለመመጻደቅ ወይ ደግሞ ክሬዲት ፍለጋው ሳይሆን ሶሻል ሚዲያው እንደዛ ቢሆን ብዙ ጠቃሚ ነገሮች እናገኝበታለን የሚል ስለማስብ የማህበሩም ዓላማ አንዱ እሱ ነው፣ እንድንቋቋም ምክንያት ይሆናል። ስለዚህ ከ5 ዓመት በኋላ ሶሻል ሚዲያው ጥሩ ሽታ የሚሸተን ወይ ደግሞ ቅድም በሰጧችሁ ምሳሌ ቅዱስ ስፍራ አድርገውታል ከሚባሉት ውስጥ አንዱ ብሆን፣ እንዲሁም ደግሞ ከብዙሃኑ መሀል ደግሞ ብዙዎቹን እንድናበቃ በማህበሩ ስልጠና እያደረግን ሰፈሩን ሰላም ብናደርገው ደስ ይለኛል። በጣም አድርጌ አመሰግናለሁ። እዚህ ድረስ መጥተህ ጥያቄያችንን ስለመለስክ በጣም አመሰግናለሁ። እኔም በጣም አድርጌ አመሰግናለሁ። ክበሩልኝ። ሁሌ የምላት ነገር አለች። ሰላም ለሀገራችን፣ ሰላም ለኢትዮጵያችን፣ ሰላም ለዓለማችን። ብሩክ ዚቲ ነኝ። ቸር ቆዩልኝ።